ክፍል ላይ እንደዚህ ነው የሚለው፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከኔ ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜ ቀሊል ነው። በዚህ ስፍራ ላይ ይህንን ነገር የተናገረው ጌታ ኢየሱስ ነው። ጌታ ኢየሱስ ክርስቶስ መጀመሪያ ላይ ምንድን ነው ያለው? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ብሎ ጥሪ ሲያሰማን ነው ያለ። እነማንን ነው ጌታ ኢየሱስ የጠራው? ደካሞች ያላቸው። ደግሞ በላያቸው ላይ ምን የተጫነባቸው? ሸክም ያለባቸው። እንደነዚህ አይነት ሰዎች ሸክም ያለባቸው፣ ሸክም ያደቀቃቸው፣ ሸክም ያደከማቸው ሰዎችን ኑ ወደ እኔ ጋር። ኃይለኞችን አይደለም የጠራው፣ ሸክም የሌለባቸው ነፃ የሆኑ ሰዎችን አይደለም የጠራው። የጠራው ደካሞች የሆኑ የደከሙ፣ ብዙ ነገር ያደከማቸው። ብዙ አይነት ሸክም በሰዎች ላይ አለ። ሰይጣን በሰዎች ላይ የሚያመጣው በመተት፣ በድግምት፣ በጥንቁልና በዝርዝር እንደው ቆጥረን በማንጨርሰው በመናፍስት አሰራር ሰዎች ላይ የሚመጣ ሸክም አለ። ያ ሸክም ሰዎችን ያደክማል። ብዙ አይነት እርግማኖች አሉ። ሰዎች በኑሯቸው፣ በህይወታቸው፣ በቤታቸው፣ በስራቸው፣ በትዳራቸው፣ በአገልግሎታቸው እንዳይዋጣላቸው፣ እንዳይሳካላቸው የሚያደርግ ብዙ አይነት እርግማኖች አሉ። እነዚህ እርግማኖች ሰዎችን በሄዱበት ቦታ ሁሉ እየተከተሉ፣ አንዳንድ ሰዎች ይህን ሀገር በወጥቼ ሌላ ሀገር ቢሄድ እንደው ይሳካልኛል ብለው ያስባሉ እና አንዱን ሀገር ለቀው ሌላ ሀገር ይሄዳሉ። ግን ያ እርግማን ስለሚከተላቸው እዛም ሀገር ይሄው እዚህ ጋር ያጠቃቸው እርግማን እዛም ተከትሎ ያጠቃቸዋል። ሌላ ሰው ይሳካለታል በተባለው ሀገር እነሱ ግን አይሳካላቸውም። ለምን? እነሱ ላይ ሸክም የሆነ እርግማን አለ። በሄዱበት ሁሉ ሄዶ የነሱን ኑሮ የነሱን ህይወት የሚያሰናክል። አንዳንድ ሰዎች ኃጢአት ሸክም ሆኖባቸዋል። ኃጢአት መጀመሪያ ሲሰሩት ደስ ሊለኝ እንደዛ ደስ አለኝ ሊያሰኝ ይችላል። ደስ አለኝ ሊያሰኝ የሆነ ኃጢአት ስትጀምሩት በምንም አይነት አቅጣጫ ኃጢአት ሲሰራ መጀመሪያ ደስ የሚል ይመስላል። በኋላ ሲደገም ግን ሱስ ይሆንና ከዛስ ሸክም ይሆናል። በሰውየው ላይ አስጨናቂ ነገር ይሆናል። ሰዎች የኃጢአት ሸክም፣ የእርግማን ሸክም፣ በሰይጣን በመናፍስት አሰራር የሚሰራ የክፉ መንፈስ ስራ ሸክም ይሆንባቸዋል። በዚህ ላይ ተጨምሮ ሰዎችን ሁሉ የሚያስደነግጥ፣ የሚያስበረግግ፣ የሚያስፈራ የሞትና የገሃነም ሸክም አለ። ትዝ ሲለን ልንሞት ነው እንዴ የሚለው ነገር ያስበረግጋል፣ ያስደነግጣል። በዚህ ምድር ላይ ሁሉ ጊዜ እንደማንኖር ስናስብ እገሌ እኮ ሞተ ሲባል፣ እገሊት ሞተች ሲባል ሞት አለ እንዴ? ሞት እንዳለ ስናስብ በእኛ ላይ የሚመጣ ሸክም አለ። የሞት ፍርሃት፣ የገሃነም ፍርሃት ሰዎች ላይ ይሄ ሁሉ ሸክም ይኖራል። ጌታ ኢየሱስ እንዲህ አለ፣ እናንተ ሸክም የከበደባችሁ ወደ እኔ ኑ፣ ወደ እኔ ኑ፣ እኔ ምን አደርጋችኋለሁ? አሳርፋችኋለሁ። ወገኖቼ ከብዙ የሚያስጨንቅ ነገር ሰዎች ሊደርሱልን የሚችሉበት ጊዜ አለ። ከብዙ የሚያስጨንቅ ነገር ሰው ሊደርስልን ይችላል። 100 ብር ቸግሯችሁ ከሆነ አባት፣ እናት፣ ወንድም፣ አክስት፣ አጎት ወይ ጓደኛ ጠይቃችሁ ሲሰጣችሁ እፎይ ትላላችሁ። የፈለጋችሁትን ነገር ማግኛችሁ። ይሁን ነገር ቸግሯችሁ አንድ ሰው መጥቶ እፎይ ያሰኛል። ሰው ሊረዳን የሚችለው ነገር አለ። መላእክቶች እግዚአብሔር ልኳቸው ሊረዱን የሚችሉት ነገር አለ። አሳረፉን፣ አዳኑን፣ ደረሱልን የሚያሰኝ ነገር አለ። ግን በደንብ አድርጋችሁ ስሙ። ከኃጢአት ሊያሳርፍ የሚችል ግን ኢየሱስ ብቻ ነው። ከኃጢአት ሊያሳርፍ የሚችል መልአክም ሰውም የለም። ከእርግማን ሊያሳርፍ የሚችል ኢየሱስ ብቻ ነው። ከእርግማን ሊያሳርፍ የሚችል ሰውም መልአክም የለም። ከዘላለም ሞት ሊያሳርፍ የሚችል ኢየሱስ ብቻ ነው። ከሞት ሊያሳርፍ የሚችል ሕይወት ሊሰጥ ለአንተ የሚችል ከኢየሱስ ውጪ መልአክም ሰውም የለም። ከገሃነም ፍርሃት፣ ከሞት ፍርሃት ሊያሳርፍ የሚችል በሰማይም በምድርም ኢየሱስ ክርስቶስ ብቻ ነው።
ማረፍ ምን አይነት እረፍት ነው እዚህ ጋር የምናየው? ሰው መቼም ሁላችንም ቀኑን ሙሉ ደክመን አሁን ለምሳሌ ከጧት ጀምሮ እስከ ማታ ትሰሩና ሰውነታችሁ ዛሬ ይላል ድክም ይላችኋል። በዛን ሰዓት ምንድነው የምታደርጉ? አልጋችሁ ላይ ጋለም ስትሉ አቤት ደስ ሲል እርፍ አላችሁ። አልጋ ያሳርፋል። አያችሁ፣ አልጋ ከምን አይነት ድካም ነው የሚያሳርፈው? ከስጋ ድካም። አልጋ ከስጋ ድካም ያሳርፋል። ከዘላለም ሞት ግን አያሳርፍም አልጋ። ከኃጢአት ግን አያሳርፍም አልጋ። ከእርግማን ግን አያሳርፍም። አንተን እየተከታተለ ፍላጻ ከሚወረውር አጋንንት አልጋ አያሳርፍም። ኢየሱስ ወደ እኔ ኑ አሳርፋችኋለሁ ሲል አልጋ የማያሳርፈው እረፍት ነው። የትኛው ጓደኛ የማያሳርፈው እረፍት ነው። የትኛው መልአክ የማያሳርፈው እረፍት ነው። እሱ የሚናገረው እረፍት የውስጥ እረፍት ነው። ስጋህን ብቻ ውስጥህን የሚያሳርፍ ነው። መንፈስህን፣ ነፍስህን የሚያሳርፍ እረፍት ነው። ዘላለማዊ የሆነ በክርስቶስ የሆነ እረፍት ነው። እውነተኛ እረፍት፣ ዘላለማዊ እረፍት፣ የመንፈስ እረፍት ያለው በክርስቶስ ነው። ወደ እኔ ኑ እኔ አሳርፋችኋል። እኔ ምን አደርጋችኋል? እኔ ምን አደርጋችኋለሁ አለ ኢየሱስ። አሁን እንግዲህ ኢየሱስ ክርስቶስ እንዲህ አሳርፋችኋለሁ ብሎ አንድ ሰው ወደ ክርስቶስ መጥቶ ማረፍ ሲገባው ካላረፈ ለምንድን ነው ያላረፈው ብለን መጠየቅ አለብን። ማረፍ ሲገባው ወደ ክርስቶስ አምኛለሁ፣ ወደ ክርስቶስ መጥቻለሁ ብሎ አሁንም ግን የሚቅበዘበዝ ከሆነ፣ አሁንም ግን እረፍት ቢስ ከሆነ ምንድነው? ለምንድን ነው እንደዚህ የሚሆነው? ለምንድን ነው እንደዚህ የሚሆነው? ሁለት ሚስጥሮች ጌታ ኢየሱስ ተናግሯል። አንደኛው ሰይጣንም ሆነ ሰውም ሆነ በማንኛውም አቅጣጫ በእናንተ ላይ ያለው ቀንበር በክርስቶስ ሲሰበርና ከእንደዚህ አይነት ቀንበሮች ነፃ ስትወጡ ኢየሱስ ቀንበሮችን ሁሉ ሰብሮ ዝም ብሎ አልተዋችሁም። ከሰባበረ በኋላ አንድ ቀንበር፣ የእሱን ቀንበር እናንተ ላይ ያስቀምጣል። እኛ ምንም ቀንበር የሌለብን ሰዎች አይደለም። ቀንበር አለኛ። ማን ያስቀመጠው ቀንበር? ኢየሱስ ያስቀመጠው። አሁን ኢየሱስ ምንድን ነው ያለው? ከዚህ በፊት በእናንተ ላይ የነበረው ቀንበር፣ በእናንተ ላይ የነበረው ሸክም የሚያደክም ነበር፣ ከባድ ነበር። ያንን አስወግዶት አሁን እኔ ግን የሰጠኋቸው አለ ቀሊል ነው። የኔ ምንድን ነው አለ? ቀሊል ነው። እስቲ የኢየሱስ ቀንበር ቀሊል ነው እንላለን። ኧረ ከፍ ባለ ድምፅ የኢየሱስ ቀንበር ቀሊል ነው በሉ እስቲ። ቀንበሬ ልዝብ ሸክሜም ቀሊል ነው። ቀሊል ነው። ቀንበሬ ልዝብ ነው፣ ሸክሜ የሰይጣን ቀንበር አድካሚ ነው፣ ከባድ ነው፣ የሚጥል ነው። የኢየሱስ ቀንበር ግን ቀሊል ነው፣ ልዝብ ነው። የትኛው ቀንበር ነው? ጌታ ኢየሱስ ምንድን ነው ያለው? በፍጹም ልብህ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ይሄ ነው አንዱ ቀንበር። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ሁለተኛውስ ባልንጀራህን እንደራስህ ውደድ። ይሄንን ቀንበር ነው እኛን ያስቀመጠው። ሌላ ቀንበር የለም። ሌሎች ቀንበሮችን ሁሉ ሰባብሮ ምን አስቀምጧል? ሁለት ቀንበሮች። አንደኛው ሁለቱንም አንድ ማድረግ እንችላለን። እንለያያቸው ብለን ነው ሁለት የምናደርጋቸው። አንደኛው ጌታ አምላክህን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ሁለተኛው ባልንጀራህን እንደራስህ ውደድ። እነዚህ ሁለቱን አንድ እናድርጋቸው ካልን ምን ማለት ነው? በፍቅር ተመላለስ። ከኢየሱስ ወደ እኔ አለ፣ ከኔ ምን በሏል? ተማሩ አለ። ምንድነው የምንማረው? እኔ የዋህ በልቤም ትሁት ነኝ። እኔ ምንድን ነኝ? የዋህ በልቤ ምንድን ነኝ? ትሁት ነኝና ለነፍሳችሁ እረፍት። ስለዚህ ወደ ክርስቶስ የመጡ ታማኞች ምን መሆን አለባቸው? የዋህና ትሁት መሆን አለባቸው። ከኔ ተማሩ ያለው ኢየሱስ ይሄን ነው። የዋሁን ትሁቱን። እንደዛ ከሆነ ምን ታገኛለህ?
ኢየሱስ ከኔ ተማሩ ያለው ወደ እርሱ መተና ከኔ ተማሩ ያለውን ነገር ግን ማንም ማር ከሆነ የተሰጠንን በክርስቶስ የተሰጠንን እረፍት በተግባር መጠቀም አንችልም። ምን እንደማለት መሰላችሁ? ባጭሩ እንደዚህ ልንገራችሁ። ልብሳችሁ ቆሽሿል፣ ሳሙና ሰጠዋችሁ። ሳሙናችሁ ከልብሱ ጋር ስታስቀምጡት ልብሱ ይነጻል? ምን መደረግ አለበት? በሳሙና ልብሱ መታጠብ አለ። መድኃኒት ሰጠዋችሁ፣ መድኃኒቱን ካልወሰዳችሁ ይጠቅማችኋል? አይጠቅማችሁም። ኢየሱስ ወደ እኔ ነው አላችሁ፣ ሄዳችሁ ከኢየሱስ ጋር አላችሁ። አሁን ኢየሱስ ምን አለ? እኔን መውሰድ አለባችሁ። እንዴት? የዋህ ነኝ፣ ትሁት ነኝ። ከኔ ተማሩ። ምን ማለት ነው? የዋሁን ትሁት ምን ትሆናለህ? ረፍት አገኛለህ። ትዕቢተኛ ከሆንክ ረፍት የለም። ተንኮለኛ ከሆንክ ረፍት የለም። ክፉ ከሆንክ ረፍት የለም። ክፉ የሆንክ ረፍት የለም። መጽሐፍ ቅዱስ እንደሚለው ለክፉዎች ሰላም የላቸውም ነው የሚለው። የላቸውም፣ ለክፉዎች ሰላም የላቸውም። በክርስቶስ በማመን የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጅነታችን በእኛ ህይወት እንዲገለጥ፣ እንዲታይ፣ እንዲታወቅ፣ እረፍታችን እንዲታይ፣ እንዲገለጥ፣ እንድንጠቀምበት ከጌታ እንማር። ጌታ ተማሩ ያለንን ደግሞ ምንድን ነው? የዋህ ትሁት ነኝ አለ። ምን ሆኖ? የዋህ ሆኖ ትሁት ሆኖ። የዋሆችና ትሁቶች ያረፈ ነገር ነው ያላቸው። ያረፈ ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ባገለገለበት ዘመን ፈሪሳውያን ነበሩ፣ ትእዛዞች የሚያቀብዱ። እነሱ የትእዛዞቹን ጫፍ እንኳን መንካት የማይፈልጉ፣ በህዝብ ላይ እጅን እየጨመሩ የሚያቀብዱ። ጌታ የጠራን ወደ እረፍት ነው፣ ወደ ሰላም ነው፣ ወደ ፍቅር ነው፣ ወደ ህይወት ነው። በመጽሐፍ ቅዱስ ለኛ የሚጠቅም ሆኖ በእውነት የሚጠቅም ሆኖ ጌታ የከለከለን ምንም ነገር የለም። ስሜ ኤርምያስ ሻንቆ ይባላለሁ። የሚያገለግለው ያለሁበት ቤተክርስቲያን የወንጌላዊ ምስጋና ቤተክርስቲያን ነው። በዛ ቤተክርስቲያን ውስጥ 46 ዓመት ኖሬያለሁ። ቤተክርስቲያን መስራች ነኝ። ብዙዎችን ቤተክርስቲያኖች በህብረት ደግሞ አቋቁሜያለሁ እና በዛ ስፍራ ውስጥ ባለኝ ሰዓት ትርሳት ለም አገለግላለሁ። ባለ ሁኔታ ሁሉ በሽምግልና ውስጥ አገለግላለሁ እና በጣም እኔ የሚያደንቀውና የእግዚአብሔርን ሰው ሐዋርያው ሉቃስ ወልደ ጻድቅን በጣም በራሱ ፍላጎት በእግዚአብሔር ምሪት ለዚህ ምድር አፋር ክልል ብሔረሰብ ውስጥ መጥቶ ይህን ብዙዎች የሚፈሩበትን በረሃ አቆርጦ በራሱ ወጪ በእውነት በዚህ መጥቶ ማገልገሉ በጣም ደንቆኛል። እኔ ብዙ ጊዜ ደግሞ በቻናል እያየው በጣም ይመኘው ነበረውን በአካል ደግሞ በመንፈስም በኃይልም ሲያገለግል በማቴ በጣም ተገልግያለሁ። ለራሴም እግዚአብሔር የመጀመሪያ መልእክት ጋር ማቴዎስ 11:28 ላይ ባገለግለው በመጀመሪያ ላይ በላይ ላይ የነበረ ሸም ነበረኝ። ሰው ጫና፣ ሰይጣን ጫናው ልዩ ዘርፍ ላይ ጠላት ጫናውን ቀንበር ሰብሮ የራሱን እግዚአብሔር ቅልል የሆነ ቀንበር ስላሸከመኝ ለህዝቡም ብዙ ተናግረዋል። በዛ ውስጥ ደግሞ እግዚአብሔር ቀብቶታል። ብዙዎችን ደግሞ እግዚአብሔር ከህፃናት እስከ አዋቂ ላይ መንፈስ ቅዱስ ነው ሲሞላቸው እግዚአብሔር ደግሞ በሰው ልብ ያለውን ነገር በሶስት ሲናገር አይቻለውና ላደረገው በዚህ ፍላጎት መጥቶ በዚህ ምድር ላይ ማገልገሉ በጣም አደንቀዋለሁ። በዘመኑ ውስጥ እግዚአብሔር ካስነሳቸው ትልቅ አገልጋይ መሆኑን ተረድቼዋለሁ። እግዚአብሔር ዘመኑን እድሜውን ጊዜውን ቀሪ ዘመኑን በኢየሱስ ክርስቶስ የተባረከውን በዚህ ዘመን ውስጥ እግዚአብሔር ካስነሳቸው ትልቅ አገልጋይ መሆኑን ተረድቼዋለሁ። ጌታ ይባርኮ። አምላክ እግዚአብሔርን እጅግ አድርጌ አመሰግናለሁ። ከዛ በመቀጠል ደግሞ ስሜ አባይነሽ ይባላል። በመልካሳዲ ምስጋና ቤተክርስቲያን ውስጥ ያለው የቤተክርስቲያኒቱ አገልጋይ ነኝና እግዚአብሔር በዚህ በመልካሳዲ ምድር ላይ ትልቅ ነገር እንዳደረገ አይቻለሁ። የእግዚአብሔርን ሰው ሐዋርያውን ሉቃስ ወልደ ጻድቅን እግዚአብሔር ወደዚህ ምድር በማምጣቱ ከዚህ በፊት እኔ እንደውም ፈልጌም ነበር ላገኝ ባልችልም፣ አሁን ግን በቴሌቪዥን መስኮት አይቼ ወደውና ናፍቀው የነበረውን የእግዚአብሔርን ሰው ወደዚህ ምድር እግዚአብሔር አምጥቶ ትልቅ ስራ እንደሰራ በራሴም ህይወት ተመልክቻለሁ። ባለውም በዚህ በኮንፈረንሱ አገልግሎት ላይ የእግዚአብሔር ክብር በኃይል ሲገለጥና የእግዚአብሔር ወንጌል በኃይል በሱ ውስጥ አልፎ ሲሰበክ ሲነገር ብዙ ሰዎች ደግሞ ሲድኑ የእግዚአብሔርም ክብር በሰዎች ላይ ሲያልፍ አይቻለሁ። ሌላው ደግሞ በጣም የደነቀኝ አንዱ ነገር እግዚአብሔርን በውስጥ አንድ ነገር ጠይቄው ነበር። ያን የጠየቁትን ነገር በእግዚአብሔር ሰው በሐዋርያው ሉቃስ ወልደ ጻድቅ አልፎ እግዚአብሔር ተናግሮኛል፣ አድርጓል። ላረጋግጥ የፈለኩት ነገር ነበር። ሌላው ደግሞ
ብዙ ጊዜ እኔ በዚህ በሚወደቀው ነገር ላይ መንፈስ ቅዱስን የተሞላውበት ጊዜ እንጂ ከዚያን ወዲያ ባለው ላይ እንዴት ይወደቃል በሚል በጣም እከራከራለሁ። በጣምም ደግሞ እቋቋማለሁ። አልችልም፣ እንደዛ መውደቅ አልፈልግምና እግዚአብሔር ግን አልፎ ሲሰራ በኃይል ወደኔ ሲመጣና እኔም ማልፈልገውን መውደቅ ሁሉ ሳልፈልገው የእግዚአብሔር መንፈስ በኃይል በውስጤ ከማለፉ የተነሳ መቋቋምን ካለመቻል የተነሳ ራሴም ወድቄ አየሁኝ እና ይሄ የእግዚአብሔር ክብር በዚህ በእግዚአብሔር ሰው ላይ በኃይል እንደሰራ ተመልክቻለሁ። ሌላው ደግሞ የእግዚአብሔርን ሕዝብ በአፋር ምድር ላይ ለማገልገል ጊዜውን ሰውቶ ያለውን ነገር ሰውቶ ሌሎች ሰዎችንም አብረው በመምጣት አገልግሏል። እግዚአብሔር ዘመኑን ይባርክ፣ ዘመኑን ያገልግለው። የእግዚአብሔር መንፈስ በህይወቱ ላይ አሁንም እጥፍ ይስራበት። የእግዚአብሔር ኃይል ደግሞ ባለው ዘመን ሁሉ እነሆ በሱ ላይ ሆኖ ትውልዱን እንዲያገለግል ጌታ ኢየሱስ ጨምሮ ይባርከው እና እግዚአብሔር የተባረከ ይሁን። አመሰግናለሁ። ወንጌላዊ ሱልጣን አብጆ ይባላለሁ። ምስጋና ቤተክርስቲያን መልካሰዲ ምስጋና ቤተክርስቲያን አገልጋይ ነኝ እና ያየሁት ነገር በጣም የሚደንቀኝ ነገር ነው። በምድረ ባዳ ላይ የሚቅበዛበት በጎች አሉ። እነዚህን በጎች ፍላጋ ሐዋርያው ሉቃስ ወለጻድቅ ወደዚህ ምድር በመምጣታቸው በአፋር ክልል ላይ ያለውን ቀንበር በመስበር ብዙ ሸክም ያላቸውን ወገኖቻችንን በእግዚአብሔር ቃል ቀንበሩ እንደተሰበረ አይቻለሁ። እንደዚህ አይነት በረሃ ዘልቆ የሚመጡትን አገልጋዮችን በጣም እንመኛለን። ምክንያቱም በኤልሻዳይ ኔትወርክ ብቻ ነበር የምናየው በቤታችን ላይ። እንደነዚህ አይነት ነቢያቶች ቤታችን ላይ መጥቶ ይሄን ምድር ረግጦ ማገልገል ማለት ትልቅ በረከት ነው። ስለዚህ እግዚአብሔር ጉብኝት ለዚህ ምድር ሆኗል ማለት ነው። እኔ በአይኔ አይቻለሁ። ብዙ ጸጋ ብዙ በረከት በዚህ ምድር ላይ አፍሷል። እግዚአብሔር ዘመኑን ህይወቱን አገልግሎቱን አብረውት የመጡትን አገልጋዮችን እግዚአብሔር ያስፋቸው፣ እግዚአብሔር ይጨምር፣ በዚህ ራእይ እግዚአብሔር ይጨምር። ደግሞም እግዚአብሔር አልፎ ዓለምን ሁሉ እንዲዞር እግዚአብሔር ያብቀው እና በጣም አመሰግናለሁ። ጥሩ ስራ ተሰርቷል። አመሰግናለሁ።